እንደምታፈቅር አውቃለሁ። ለሴት ያለ ክብር፣ ለኔ ያለ ክብር አውቃለሁ። እያንዳንዱን ነገር አውቃለሁ። አንተ ማንም ሴት ብትሆን ገባ፣ ማንም ሴት ብትሆን ፈልጋ መጥታ ያንተ መሆን ካንተ ጋር መሆን ትፈልጋለች። ማንም ሴት ብትሆን ገባ። እኔ በቃ ማለት ሁሉ ነገር በዛ። በህይወታችን ብዙ አይነት ሰዎች ይመጣሉ። አንዳንዶቹ እናንተን ሊገሉ ሊያጠፏችሁ፣ እናንተን ሊጎዷችሁ ሊሰብሯችሁ ይመጣሉ። አንዳንዶቹ ደግሞ እናንተን ሊጠቅሟችሁ ይመጣሉ። አንዳንዶቹ ደግሞ በእናንተ ፍቅር ምክንያት ራሳቸውን ለማጥፋት ራሳቸውን ለመጉዳት ያስባሉ። እና እንግዲህ ከነዛ ሰዎች መካከል ኤሪክ በሄሉ ፍቅር ዛሬ ራሱን እስከ ማጥፋት ደረጃ እንግዲህ ሊደርስ ነበር ባይደርሱበት እና በጣም ያሳዝናል። ስለዚህ በጣም ከባድ ነው። ሄሉ ደግሞ እንግዲህ ምን ያክል ዋጋ እየከፈለላት እንደሆነ እውነተኛ ፍቅር እንዳለው ለሷ እያንዳንዱን ነገር በቃ በዛብኝ ነው ያለችው። እና እንግዲህ ሰምታችኋታል። ና እንደዚህ ከሆነ ያኔ ይሄ ልጅ ችግር ውስጥ እንዳይገባ ትንሽ ምን አለ ብትረዳው፣ በዛኛው ልህ ይሄኛውን መጉዳት የለባትም ብዬ አስባለሁ። ቢያንስ እንኳን አይዞህ ልትለው ይገባል፣ ከጎን ሆና ለጊዜው። ወይ ደግሞ እንደዚህ አልሄድም ብላ ግድድ በማለት ሳይሆን ቀስ ብላ አረጋግታ እሱ በቃ ቃን እንኳን ስጠኝ ብላ በደንብ እስከሚረጋጋ ድረስ ብታረገው ወይ ደግሞ የሆነ መፍትሄ ብታረግ ጥሩ ነው ብዬ አስባለሁ። በቃ ያነ ሰው እርግጠኛ ካላህ በታይ ጥሩ ሰው ነው ብለን ካሰብነ ምንም ነገር ቢያረገና እሱ የእጁን ከላይ ነው የሚያገኘው። ገብቷችኋል አይደልና ልጁ በጣም ያሳዝናል። የምር ምንም ፈልጎ አይደለም እንደ ሌላ ሰው አይታችኋል። ከአሁን በፊት የነበሩ በእሷም ህይወት ይሁን በሌላ ሰው ህይወት የእኛ ዜጎች ሲመጡ እንግዲህ አብረው እየተጠቀሙ ነው። ገብቷቸዋል። ከዩቱብ አንጻር ራሱ አብረው እየተከፈተላቸው በሰሩ ብር እየተጣሉ ስንት ነገር እንደገና አብረዋቸው ለመስራት ብር እየተከፈላቸው ነው አይደለ? አብረዋቸው የሚሰሩት ግን ደግሞ ይሄ ልጅ እስካሁን ድረስ ምንም አይነት ነገር አላየንም። ከሷም ደግሞ ገንዘብ ፈልጎ እንዳልሆነ ማንኛችንም እናቃልመቻም። ስለዚህ እንዲህ አይነትን ሰው መጉዳት የለብንም፣ ልንረዳው ይገባል ብዬ አስባለሁ። በእኛ ምክንያት እንደዚህ ህይወት አልባ መሆን የለበትም ብዬ ነው የማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ይዟችኋል? ጾም፣ ስራ በምን ሁኔታ ላይ እንደሆናችሁ አላውቅም። ብቻ ግን አላህ በምትፈልጉን ነገር የምትፈልጉትን ነገር ያሳካላችሁ። የተጨነቃችሁበትን ነገር ሁሉንም በቃ የምትፈልጉትን አላህ ያሳካላችሁ። የረፍት እንጀራን ይወፍቃችሁ እላችኋለሁ። እና እንግዲህ ከቪዲዮ መግቢያ እንዳያችሁት ዛሬ ላይ ያው ኤሪክ ራሱን ለማጥፋት ሙከራ አድርጎ ነበር። ሄሉ እንግዲህ ወደ ሐኪም ቤት ልትሄድ ስትል ኤሪክ ደግሞ ሀቤት ልጠብቅሽ ከቤት ገብቼ ሲላት ቁልፍ ትሰጠዋለች ማለት ነው። ቁልፍ በሰጠችው ታይም ላይ ግን ለእሷ የተሰጣትን መድኃኒት እሱን ሰብስቦ እንዲሁም ደግሞ ሽንት ቤት ሲገባ በረኪና ይዞ ራሱን ለማጥፋት ሲል ነው እንግዲህ የተደረሰበት። ስለዚህ ለምንድን ነው ብሎ ሲጠየቁ የመለሰው መልስ ራሱ ያሳዝናል። ጆሲም አንተም ለማበላሸት ትሞክራለህ፣ አንተም ታበላሻለህ አለ። እንዲንም ሄሉም አንቺም እንደዛ ሆነሽ ወንድሙንም ሁላችሁም ለማበላሸት እንጂ ለማስተካከል አጥሩም። ስለዚህ ኑሬ ካልጠቀምኩኝ ብሞት ምን እጎዳለሁ እያለ ሞትን ሊመርጥ አስቧልና አለፈ ቢሉ ልፍ ይገኛል። የመንታሌ ላይ ሞቱን ይመኛል አለ እና በዚህ ልክ መሆን የለብህም ኤሪክ፣ ራስን ጠበቅ። ፍቅር ደግሞ በዚህ ልክ ያኔ እኛ ስለጠጣን እኛ ስለሞትን ምንም የምንጎዳው ራሳችንን ነን እንጂ ፍቅርን በፍቅር ነው ልንመልሰው የምንችለው። ገባችሁ አይደል? ስለዚህ ሄሉ እንግዲህ የእውነት ፍቅር ከሌላት አንተ በዚህ ልክ ራስን ማጥፋት የለብህም። ወይ ደግሞ በመታገስ በሶብር ምናልባት በሂደት ነገሮች እንትን ይላሉ። ግን አንዳንድ ጊዜ ማለት ነው በእርግጥ ይሄ የውጭ ዜጋም ቢሆን ማሰብ አለበት። ማንኛውም ሰው ቢሆን ፍቅር ከመጀመራችን በፊት ያው ከምንም በላይ እምነት የሚባል ነገር አለ አይደለም? እንደው እምነትስ ቢሆን አያግደንም ወይ? የሆነ እኮ ማንኛውም ሰው እኮ እንደ አጋጣሚ ታየታችሁም እኮ ልትዋደዱ ትችላሉ፣ እንደ በአጋጣሚ በሂደት በሰው ምናምን። ግን ደግሞ ከምንም በላይ እንደዛ ደረጃ ሳገቡ እምነታችሁን ማስተዋል አለባችሁ። ያነ ሰው አንደኛው ይቀይራል ወይስ አይቀይርም፣ ወይስ ደግሞ እንዴት ነው የምናደርገው ወደፊት ብለን ልናስብ ይገባል። እንግዲህ እኔ እያልኳችሁ ያለሁት እዚህ ኤሪክ አሁን ሄሉ አልሄድም ባለችው ብቻ ራሱን ለማጥፋት የሚሞክረው እምነቱን ረስቶታል። እንዲህ በዚህ ደረጃ ያኔ ካልተኮኑ እኮ ማቆምም ይችላሉ በሰላማዊ መንገድ እንደዚህ ራሱን ከመጉዳት ውጭ ማለት ነው። ሲቀጥል ደግሞ እሷን በሃይማኖት ሻንተን በሃይማኖት ብለው ሊቀጥሉ አስበዋል እንዴ? እና ይሄም ትልቅ ነገር ስላለ ከምንም በላይ ደግሞ እምነት ይቀርማልና ሌሎችም ያው ተማሩበት ለማለት ፈልጌ ነው። ምክንያቱም የሰው ላይ አንዴ ፍቅር ከገባ በኋላ ልመለስ ቢለው መመለስ አይችልም። ከባድ ነው። በቃ ለሸይጣን ቦታ መስጠት ነውና
ቅድሚያ እምነት የሚለውን ነገር ልናስተውል ይገባል። ከዛ ባለፈ ያለው ነገር ችግር የለውም ማለት ነው። እና ሲቀጥል ያው ትኬት ቆርጦ አዘጋጅቶላት ያኔም መሄድ ብቻ ነው የቀራችኋል እንግዲህ እንዴ። በመቀጠል ደግሞ በሄሉ ማትፍረዱ፣ አሟታል፣ እንደዚህ የሚያማታል መሰለኝም ነበር እያለ ነው። አዎ ሄሉ በነገራችን ላይ ትንሽም በጣም ጸባዩም ትንሽ ከበድ ይላል። የመበሳጨት ባህሪ ያለባት እንግዲህ አይታወቅም። እንደገና ደግሞ እንደዚህም የሚያማት ነገርም ደግሞ አይታችኋል። ሲያማት ያስታውቃል ሰውነቷ። ከትናንት ወዲያ ራሱ በታመመው ነገር የሆነ ውልቅ ነበር ያለው ፊቷና ስለዚህ እንደዚህ አይነት የሚያመው ሰው ደግሞ ከሚያናድዱ ነገሮች ነጻ መሆን አለበት። ገባችሁ አይደለ? የምር አሁን እሷ እዚህ ጋር ብር ለመስራት ነው እንደዚህ እየሆኑ ያሉት። ግን ደግሞ የሰው ላይ ወላሂ ከታመሙ እንደዚህ ከባድ በሽታ ከሆነ በኋላ እስከዛሬ የሰሩት ብር እንኳን ለእነሱ አይጠቅማቸውም። ገብቷቸዋል። እና በሽተኛ መሆን የለባቸውም። ባላቸው አቅም ከህመማቸው የሚታገሱበትን ነገር ማስተካከል አለባቸው እንጂ ዛሬም ነገም በሆነም ባልሆነ ጨጓራቸውን እየላጡ የበለጠ በሽተኛ መሆን አስፈላጊ አይደለም። እና ሄሉ እንግዲህ እንዳለው እንዲህ የቅርቧ ሆኖ ነው ያያት። እንደዚህ አይነትም እንደሚያማት ባቅ ራሱ አንድ ቀንም ልናገራት አልፈልግም ነበርና በጣም አሳዝናኛለች ብሏል። ያ ማለት እንግዲህ በቅርበት ሆኖ ስላያት በጣም ከባድ በሽታ ነው ማለት ነው። እንደዛ ስለሆነ ራሷን ልጠብቅ ይገባል። እንደዚህ ሲያም ማለት በሽታዋን የሚቀሰቅሱ አይነት ነገሮች ብስጭት ከሆኑ ብስጭቷን ለመቀነስ፣ ሌላም ነገር በምግብ ከሆነ በምግብ በብዙ አይነት ነገሮች ሊሆን ይችላልና ያን ነገር ልትጠነቀቅ ይገባል። ምክንያቱም የሰው ልጅ ጤና ካለው ምንም ቢሆን ምንም ሰርታችሁ ትበላላችሁ ማለት ነው። እና እንግዲህ እሷ የነበረበትን ታውቃላችሁ። መጀመሪያ ከማርክ ከነበረ ከዛ ላዛር ከዛ ቢኒ ዛሬ ላይ ሁሉ ያው አሁን ከኤሪክ እየሆነች ያለችው ምንድን ነው? እሷ ጤነኛ ብትሆን ነው። ገባችሁ? ጤነኛ ከሆናችሁ ያንም ይፈልጋችኋል። በሽተኛ ከሆነ ግን ቤተሰብ ራሱ ይሰለቻል። ገብቷችኋል? እና ከምንም በላይ ጤና ይቀርማል እላለሁ። ስህተት ካለብኝ አረሙኝ። ቻናል ላይክ ሰበር